ጅማ ላይ ብዙ ታሪኮችን ማንሳት እንችላለን። አሁን ላይ ግን የዘጠናዎቹ ወጣቶችና ህፃናት በሰፊው የሚያስታውሱትን አንድ ታሪክ ልንመለከት ነው። አብራችሁን ቆዩ፣ ታሪኩንም ተጋሩ። እንዴት ናችሁ? ሰላም ነው አለን ይመስገን። አቤል እባላለሁ። ሲሳይ እባላለሁ። አንቺስ? ሽብሮ እባላለሁ። ሽብሮ ደመላሽና እንኳን በሰላም ተገናኘን ለማለት ፈልጋለሁ። ስላገኘኋችሁ ነው ደስ ብሎኛል። እነዚህ አጠገቤ የምትመለከቷቸው ሰዎች ሁላችንም የምናስታውሳቸው አንድ የሆነ ነገር አላቸው። ከሱን ጀምር እስኪ። ኢኮኖሚ ዋልታ ቡና ቡና የገቢ ምንጫችን ቡና ቡና የእድገታችን ገንቢ ቡና ቡና አውታር ነው ቡናችን ቡና ቡና የኢኮኖሚ ዋልታ ቡና ቡና የገቢ ምንጫችን ቡና ቡና የእድገታችን ገንቢ ቡና ቡና አውታር ነው ቡናችን ቡና ቡና ከምርታችን ሁሉ ተፈላጊነቱን እጅጉን የላቀው ቡና ቡና የገንመካበት የገቢ ምንጫችን ቡና ነው ቡና ነው ቡና ቡና ይህ ቡና ቡና የተሰኘው ዜማ በዘጠናዎቹ ውስጥ ለነበሩ ወጣቶችና ህፃናት ትልቅ ማስታወሻ እንደሆነ ይነሳል። በተለይም ወደ ትምህርት ቤት ስንሄድ የትምህርት ቤት መነሻችን የሚሆንበት የኢትዮጵያ ሬዲዮ ላይ በስፋት የምናውቀው ዜማ ነው። ቡና ቡና የሚለው ሙዚቃ ደግሞ መዝሙር የተሰራው እዚህ ጅማ ውስጥ ነው። ይህንን ዜማ ይሰሩልን እንግዲህ እነዚህ ግለሰቦች ናቸው። በተለይ በጣም በህፃነት እድሜያቸው ውስጥ ሆነው ነው ቡና ቡና እያሉ የዘመሩልን። ይሄ እንግዲህ ሁላችንም ማስታወሻ ነው። እሱን አስበን ነው ዛሬ እነሱን ያገኘናቸው። ከነሱ ጋር ጠር ያለ ቆይታ የምናደርግ ነው የሚሆነው። ጅማ ውስጥ ተገኝተናል። ቡናም እንጠጣለን። ስለ ቡናም እያወራን ማለት ነው። ቡና የጅማ የሚታወቅ አንዱ ከፍተኛ የሆነ ምርትም ስለሆነ ያኔ በወቅቱም እንግዲህ ይሄንን ለመስራት ነው እዚህ የተገኙት። ስለመጣችሁ በጣም አመሰግናለሁ። እስኪ የመጣልን ቡና አለ፣ እሱን እየቀመሰን ቆይታ እናደርጋለን። እናመሰግናለን።